ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ባለቤትነት ጉዳይ ከሀገሪቱ እድገት ባለፈ ለቀጠናው ሰላምና ደህንነት ወሳኝ መሆኑን የገለጹ ሲሆን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም፣ ሰፈሩም አይለወጥም፣ ሰላምም ቢሆን አያገኝም ያሉት አብይ የዓለም ንግድ ስርዓትም ይስተጓጎላል ሲሉ አስጠነቀቁ። በሁለት ክፍል ተሰናድቶ ለሁለት ተከታታይ ቀናት ለመንግስት ቅርበት ባላቸው መገናኛ ብዙሃን ሁሉ በተመሳሳይ ሰዓት በተላለፈው ቆይታቸው እንዳስገነዘቡት ወደ ኢትዮጵያ የሚገቡ ምርቶች በባህር በር እጦት ምክንያት ከጎረቤት ሀገራት እስከ 30 በመቶ የሚደርስ ተጨማሪ ዋጋ እንደሚጣልባቸው፣ የሎጂስቲክስ ቅልጥፍናም እንቅፋት በተመሳሳይ ከፍተኛ እንደሆነ ጠቅሰዋል። አብይ ትናንትና ምሽት በተሰራጨው ቆይታቸው የሆርሙዝን ጉዳይ ያነሱ ሲሆን የባህር በርን ከወሽምጡ ጋር በማንሳት አብራርተዋል። በሎጂስቲክስ ዘርፉም ደግሞ ባህር በር ካላቸው ጎረቤት ሀገራት አንጻር ሲታይ ከ50 እስከ 100 በመቶ የዋጋ ልዩነት እንዳለው አንስተዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም፣ ይህ ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ብለዋል። ጠቅላይ ሚኒስትሩ ችግሩን በድርድርና ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ መላው የአፍሪካ ቀንድ አካባቢ ሰላም እንደማያገኝ አስጠንቅቀዋል። ከዚህ ቀደም የባህር በር ባለቤት የነበረች ኢትዮጵያ አሁን ላይ በዚህ እጦት ሳቢያ በየቀኑ ዜጎቿ ኑሮ ላይ ተጨማሪ ወጪ እየደረሰባት መሆኑን ጠቅሰዋል። ይህን ወሳኝ ጉዳይ ነው ጎረቤቶቻችን ሆነ ዓለምም ማሰብ ያለበት ብለዋል።